ናሽናል አይዲ ፋይዳ ከተመዘገባችሁ በኋላ ስማችሁ ላይ የሚስተካከል ፊደል ካለ እንዲሁም የሚስተካከል አድራሻና የስልክ ቁጥር ለውጥ ሳይቀር ካለ ካላችሁበት ቦታ ሆናችሁ ማስተካከል የምትችሉበት ናሽናል አይዲ ፋይዳ ያዘጋጀው አንድ አፕሊኬሽን አለ፣ ፋይዳ አይዲ የሚባል። እዛ አፕሊኬሽን ላይ ነታርጋችሁ እናንተ በቀላሉ በራሳችሁ ማስተካከል እንደምትችሉ ዛሬ አሳያችኋለሁ። ከናንተ የሚጠበቀው አዲስ ከሆናችሁ ቤታችን ቪዲዮ ላይክ ማድረግ መጀመር ነው። መጀመሪያ አፕሊኬሽናችን ከፕሌይ ስቶር ላይ እንሄድና ፋይዳ አይዲ ብለን ሰርች አድርገን አፕሊኬሽኑን እናወርዳለን። አፕሊኬሽኑን ቀድሜ አውርጄው ስለነበር እኔ መክፈት ነው፣ ቋንቋ ያስመርጠናል። እዚህ ጋር እንግሊዝኛ ያልኩት። የፋይዳ ቁጥራችሁን አጋጣሚ ጠፍቶባችሁ ከሆነ ስኪፕ ትሉና የፋይዳ ቁጥራችሁንም እዚሁ ላይ ማስላክ ይቻላል። እኔ ግን የፋይዳ ተለዋጭ ቁጥሬ ስላለኝ 16 ዲጂት ቁጥሩን እዚህ ጋር እናስገባለን ማለት ነው። እሱን ካስገባን በኋላ ኦቲፒ ላክልናል። ኦቲፒያችን አስገብተን ወደ ፖርታሉ ገባን ማለት ነው። እዚህ ላይ በጣም በርካታ ነገሮች ናቸው ያሉት። ካርድ ፕሪንት ማዘዝ፣ ካርድ ፕሪንት ካዝን በኋላ ስታቱሱን ትራክ ማድረግ፣ ሌሎችም አሁን በፖስታ ቤት በቴሌ ካርዳችሁን ዲቴል ማየት ይቻላል ጋይስ። ዲጂታል ኮፒያችሁን እዚህ ላይ ካርዳችሁን ካርድ ዲቴልስ የሚለውን ነክታችሁ ያንን ነገር ማየት ይቻላል። ተመልከቱ። በዚህ መልክ ካርዳችሁን ማግኘት ትችላላችሁ፣ የፋይዳ ዲጂታል ኮፒያችሁ ማለት ነው። እኛ ግን አሁን የምንፈልገው ምንድነው መረጃ ማስተካከል ነው። ወደ እሱ እንመለስና እንገባለን። ዳታ አፕዴት የምትለውን ጊዜ ክሊክ እናደርግና እዚህ ላይ የፋይዳ ተለዋጭ ቁጥራችን ድጋሚ እናስገባለን፣ 16 ዲጂቱን ማለት ነው። እሱን ካስገባን በኋላ ፕሮሴስ ስንለው ኦቲፒ ላክልናል። ልክ እንደቀድሙ ኦቲፒ ላክልናል። ኦቲፒያችን አስገብተን ወደዚህ ውስጥ ያስገባናል። እዚህ ጋር በጣም በርካታ አማራጮች አሉ። አፕዴት ዲሞግራፊክ ዳታ፣ ኮሬክት ዲሞግራፊክ ዳታ፣ ትራክ ሪኩዌስት ስታተስ። እኛ ግን የምንፈልገው አፕዴት ዲሞግራፊክ ዳታ የሚለው ነው የምንመርጠው። ይህን መርጠን እንግዲህ ስልክ ቁጥራችንን ማስተካከል፣ ስማችንን ማስተካከል እንችላለን። እዚህ ጋር የምትመለከቷቸው ሙሉ መረጃዎች አሉ። ኤዲት የሚለውን ትነኩና እናንተ ለምሳሌ ስም ከሆነ ስማችሁን አስተካክላችሁ ይህን ለምሳሌ ይትባረክ ነው። ይትባረክ ላይ የፊደል ግድፈት ካለ ያችን ስፔሊንግ አስተካክዬ ከታች አታች የማድረገው ዶክመንት አለ፣ ትክክለኛ ስሜን የሚገልጽ ማለት ነው። እሱን ዶክመንት አፕሎድ አደርጋለሁኝ። ከዛ ሰሚት ቼንጅ እንላለን። ያ ሆነ ማለት ግን ወዳው መረጃው ይቀይራል ማለት ሳይሆን እናንተ አፕል አደረጋችሁ፣ ከዛ አፕሩቭ መደረግ አለበት። አንድ ሳምንት ሊፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል። እናንተ እሱን መጠበቅ አለባችሁ። ሲስተካከል ግን መረጃችሁ በጥያቄያችሁ መሰረት ተስተካክሏል የሚል ቴክስት ከፋይዳ ናሽናል አይዲ ይላክላችኋል ማለት ነው። ቪዲዮን ከወዳችሁ ላይክ እና ሼር እንዳይረሳ ጋይስ። ሰላማችሁ ይብዛ።